እሺ ሰላም እንዴት ናችሁ? ዛሬ ግንቦት 30 ነው። ሰኔ ሊገባ አንድ ቀን የቀረው ማለት ነው። ነገ ጠዋት ሰኔ ነው የሚሆነው እና በዚህ ሰዓት ስለ ስንዴ ገበያ እንነጋገር። ግንቦት 30 ላይ ቁጭ ብለን ማለት ነው። ዛሬ ግንቦት 30 ነው እና ከነገ በኋላ ደግሞ ሰኔ ነው። ሰኔና ሐምሌ ውስጥ ሁለት አይነት የስንዴ ገዢዎች ይኖራሉ። አንደኛው ለኢንዱስትሪ ፕሮሰስ ስለሚደረገውን የሚገዙ ነጋዴዎች እና አትራፊ ነጋዴዎች ይገዛሉ። ሌላው ደግሞ ገበሬው እራሱ ስንዴ መግዛት ይጀምራል። ምክንያቱም ሰኔ ነው፣ የዘር ሰዓት ስለደረሰበት ስንዴ ገዝቶ መዝራት አለበት። ስለዚህ ሰኔ ውስጥ ሁለት አይነት ስንዴ ፈላጊዎች አሉ። አንድ ለፕሮሰሲንግ ለኢንዱስትሪዎች የሚሸጡ ሰዎች እና ኢንዱስትሪዎች ራሳቸው መግዛት ይጀምራሉ። ሌላው ደግሞ ገበሬም መግዛት ይጀምራል። በሌላ ሳይድ ሁለት ይሆናል ማለት ነው። ለኢንዱስትሪዎች እና ለኢንዱስትሪ የሚያቀርቡ ነጋዴዎች ይገዛሉ። ሌላው ደግሞ ገበሬው ራሱን ችሎ መግዛት ይጀምራል ማለት ነው። በዚህ ጊዜ የስንዴ እጥረት ይፈጠራል ማለት ነው። ያ ማለት ገበሬው ስንዴ ለዘር በጣም ያስፈልገዋል። መሬቱ ጾም ማደር የለበትም፣ ሳይዘራ መክረም የለበትም። ስለዚህ ግዴታ ስንዴ መግዛት መቻል አለበት ማለት ነው። በዚህኛው ሳይድ ጋም ደግሞ ኢንዱስትሪዎች ስንዴ መግዛት አለባቸው። ምክንያቱም ዴሊ ከስተመር ዴሊ ዳቦ ስለሚመረት ዴሊ እያንዳንዱ ፋብሪካ ዴሊ ፕሮሰስ ስለሚያደርግ እህሉ ያስፈልጋቸዋል ማለት ነው። በዚህ ሰዓት የስንዴ ዋጋ የመጨመር ፕሮባቢሊቲው በጣም ሃይ ነው። ከ190% አካባቢ የመጨመር ፕሮባቢሊቲ አለው። አልጨመረም ከተባለም መንግስት በተለያየ አይነት ሚስ ከውጭ ሀገር እህል እንዲገባ ከፈቀደና ማስገባት ከጀመረ ገበያውን ማርገብ ካልፈለገ በስተቀር እንደዚሁ በኖርማል ኬዝ የስንዴው ገበያ ወደ ላይ ከፍ እያለ ነው የሚሄደው ማለት ነው። አሁን ካለንበት ፕራይስ ምን ያክል ይጨምራል የሚለውን እናያለን። ኖርማል አሁን ባለው ከረንሲ እኔ ያለሁበት አካባቢ ላይ ኢንዱስትሪዎች የሚገዙት ከ7800 ብር ጀምሮ ነው። ከገበሬ ላይ ደግሞ ከ7500 ጀምሮ ኮሌክተር ነጋዴዎች ይገዛሉ። ከዛን ለኢንዱስትሪዎች በ7800 ብር አካባቢ ድረስ ያቀርባሉ። አሁን እዚህ ጋር ገንዘብ ያለው ሰው ከአቅራቢ ነጋዴዎች ከኮሌክተር ነጋዴዎች ወይንም ከገበሬ ላይ ከሚሰበስቡ ነጋዴዎች ላይ ያንን ስንዴ ገዝቶ ኢንዱስትሪዎች በሚገዙት ዋጋ በ7800 ብር ገዝቶ ማስቀመጥ የቻለ ሰው እስከ 85 ድረስ የመሸጥ ፕሮባቢሊቲ ይኖረዋል። ያ ማለት ከአንድ ኩንታል ላይ እስከ 700 ፕሮፊት 780 ሺህ ብር ያወጣ ሰው 780 ሺህ ብር አውጥቶ ከአንድ ኮሌክተር ነጋዴ ላይ የገዛ ሰው እስከ 850 ሺህ ብር ሊሸጥ ይችላል። ያ ማለት እስከ 70 ሺህ ብር አካባቢ ፕሮፊት ኤርን ያደርጋል በ780 ሺህ ብር ብቻ አውጥቶ ማለት ነው። ከዛ በላይ ደግሞ ያወጣ ሰው ከዛ በላይ ያገኛል። ያ ማለት 1000 ኩንታል የገዛ ሰው 700 ሺህ ብር የማግኘት ፕሮባቢሊቲ አለው ማለት ነው። ያ ማለት ከዚህም በላይ ማርኬቱ ሊጨምር ይችላል፣ ግን ሚኒመም እስከዛ ድረስ ሊደርስ ይችላል ብዬ ኤክስፔክት ያደረኩትን ነው እየነገርኳችሁ ያለሁት። እንግዲህ ደፍሮ የገዛ ሰው የሆነ ነገር ያገኛል። ገበሬዎችም ደግሞ የዘር ሰዓታቸው ስለሆነ ንጹህ እህል ጥርት ያለ እህል ኢንዱስትሪዎች 85 የሚሉ ከሆነ እነሱ እስከ 9000 ብር ድረስ የመግዛት ፕሮባቢሊቲ አላቸው። ያ ማለት ንጹህ እህል ብቻ መርጦ ያስቀመጠ ሰው እስከ 9000 ብር የመሸጥ ፕሮባቢሊቲ አለው ማለት ነው። ያ ማለት በኩንታል ስንት ያገኛል? 1200 ብር። ያ ማለት 7800 ብር የገዛው ስንዴ በጣም ንጹህና ለዘር የሚሆን እህል ከሆነለት 9000 ብር ድረስ የመሸጥ ፕሮባቢሊቲ አለው። ያ ማለት ከዚህ ሚኒመም ይሄኛው ነው እያልኳችሁ አይደለም። ምናልባት በ78 ገዝታችሁ በ80ም ሊሆን ይችላል ወይም እዛው ሊሆን ይችላል። ግን ሞስት ፕሮባቢሊቲ ንግድ ላይ ብዙ ጊዜ ኤክስፔክቴሽን ነው። የሆነ አይነት ክላይንት ይመጣል፣ የሆነ አይነት ከስተመር ይመጣል። ከዛን ዋጋው ከፍ ሊል ይችላል። የሆነ አይነት ጨረታ፣ የሆነ አይነት ኮምፒቲሽን ይመጣል፣ ዋጋው ሊነሳ ይችላል በሚለው ታስቦ ስለሚገዛ ገበሬው ጽድት ያለ እህል ንጹህ እህል ከ9000 ብር በላይም ሊገዛ ይችላል። እስከ 9000 ብርም ይገዛል። ያ ማለት
በእርግጥ በዛን ሰዓት መንግስት ምርጥ ዘር እና የተለያዩ ለዘር የሚሆኑ እህሎችን አፈላልጎ ጥራት አላቸው ብሎ ግማሹን ፓክ አርግቶት በተለያየ አይነት መሸጫ ቦታዎች መንግስትም ይሸጣል። ግን ገበሬው ከሚያውቀው ነጋዴ ላይ ከሚያውቀው ከአካባቢው ሰው ላይ ከጎረቤቱ ላይ ኬት እህሉን መግዛት ሲጀምር ካለበት ቦታ ላይ የእህል ዋጋ እየጨመረ ይሄዳል። ምክንያቱም የዘር ሰዓት ላይ ገበሬው አካባቢው ላይ ያለውን እህል የሚያውቀውን እህል መግዛት ይጀምራል። ለዘር እፈልገዋለሁ፣ ያንተ ምርጥ ዘር ነው፣ ያንተ እንደዚህ ነው፣ ዘሩን አውቀዋለሁ፣ አምና ሲበቅል አይቼዋለሁ፣ አሪፍ እህል ነው ምናምን ብሎ ገበሬው ያንን እህል መግዛት ይጀምራል። ገበሬው ያንን እህል በአካባቢው ላይ መግዛት ሲጀምር ወደ ገበያ የሚወጣው እህል ይቀንሳል። ያኔ እህሉ ቀነሰ ማለት የገበያው ላይ ያለው ደግሞ የስንዴ ገዢ ፍላጎት ስለሚጨምር የእህል ዋጋ የመጨመር ፕሮባቢሊቲ ያለው ማለት ነው። በሌላ ኬዝ ደግሞ ገበሬው ከሰፈር ከሚገዛው እህል አልፎ እንኳን አይሆነኝም ብሎ መጥቶ ገበያ ላይ ቢፈልግ ነጋዴዎች እጅ ላይ የተቀመጠውን እህል በጥሩ ዋጋ ጥሩን እህል አይቶ ይገዛል። ምክንያቱም የነጋዴ ጸባይ ይታወቃል። ይሄኛውን ከፈለክ በ78ም ውሰድ ይላል። በ78 ግን እኮ አይሸጠውም ያንን እህል። ይሄኛው ግን 10,000 ብር ነው፣ ይሄኛው ግን 9,000 ብር ነው ብሎ ደናደናውን እህል ደግሞ ለዘር የሚሆነውን ያሳያል። ኦልሞስት አንዳንድ ነጋዴ ደላሎች ምን ያደርጋሉ? በሰውየው ተስፋ የሚቆርጡበት ከሆነ ይሁን አሁን ለምሳሌ ቤት አሳየኝ፣ ቤት ልከራይ ነው ቤት አሳየኝ የተባለ ደላላ ጣራው የሚያፈስ ውሃ የሚያስገባ ምን አጥር የሌለው ምናምን ቤቶች እየዞረ እየመረጠ ይሄ ይሆናል፣ ይሄ አይሆንም ይላል። ደህና ቤት ግን እኮ የቱ ጋር እንዳለ ያውቃል። ከዛን መጨረሻ ላይ በቃ ደከመኝ ይቅርብኝ ስትለው ደህናውን ቤት ያሳይና በቃ ከዚህ ቤት እንኳን አታልፍም፣ በቃ ይሄ የመጨረሻችን ነው ብሎ ደህናውን ቤት ያሳይሃል ማለት ነው። ግን ከዛ በፊት እነዛን ያረጁ ቤቶች ናቸው አሮጌ ናቸው ምናምን የሚባለውን ዋጋ የሚያሳይ ምናልባት ደህናውን ቤት በ4,000 ብር ሊያከራይ ከሆነ እነዛንም 4,000 ብር ሊል ይችላል። 3,500 ብር አልከራይም፣ ይሄ ውድ ነው ምናምን ትላለህ። አይ የቤቱ ዋጋ ውድ ስለሆነ ነው ምናምን ይልና መጨረሻ ላይ አዙሮ አንድ ያገኛትን ቤት በደህና ዋጋ አርግቶ እዛች ይከታል ማለት ነው። እና ነጋዴም ያኔ የዘር ሰዓት ሲደርስ ገበሬውን እንትን ሳይል አይሸጥም። ይሄኛው ጥሩ ነው ይሄኛው። በእርግጥ እንደዛ የማያደርጉ ነጋዴዎች አሉ። ሆነስሊ ይሄኛው እህል ነው ለዘር የሚሆነው፣ ይሄኛው እህል ለዘር አይሆንም ብለው የሚሸጡ ነጋዴዎችም አሉ። ግን ከዛ በዘለለ እንደዛ የሚያደርጉ ነጋዴዎችም አሉ። ያ የነጋዴን የነሱን እዛው እንተውና ጀስት እኛ ከሚገኘው ፕሮፊት ላይ የምናገኘውን ትርፍ እሱን ካልኩሌት አድርገን መስራት አለብን ማለት ነው። ያ ማለት ጥሩ እህል አሁን ላይ በ7,800 በጣም ንጹህ እህል ገዝቶ ያስቀመጠ ሰው እስከ 85 የመድረስ ፕሮባቢሊቲ አለው። ዛሬ ቀን ስንት ነው? ግንቦት 30 2019 ነው። ቪዲዮ በአንድ ወር ጋፕ ውስጥ ምን ያክል ጨመረና ምን ያክል ተተረፈ የሚለውን ሰርተን ድጋሚ እንገናኛለን። እስከዛው ድረስ ግን ሰብስክራይብ እያደረጋችሁ